በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ረአዮሙ ወአልዕሎሙ እስከ ለዓለም። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው እስከ ዘላለምም ከፍ ከፍ አድርጋቸው። እስኪ ቀስቅሷቸው ይናገሩ የምንኩስና ግብር ምን ነበር ምስጢሩ? የክርስቲያን ሕይወት ምን ነበር ተግባሩ? መቃብሩን ከፍተው አበው መስክሩ። እኔስ ሰው አማረኝ የሃይማኖት ጀግና ወልድ ዋህድ ብሎ በእምነቱ የጸና ጀግና ሰው አማረኝ ጠላት አሳፋሪ ንጽሕት ድንግል ብሎ እምነቱን መስካሪ ነቢያት በመጋዝ የተሰነጠቁት ሐዋርያት ቁልቁል የተዘቀዘቁት ሰማዕታት በሳት የተለበለቡት ቅዱሳን በገዳም ደርቀው የተገኙት ምስጢሩ ምን ነበር? አበው የሚናገሩት ይናገር ዝቋላ ግሸን ላሊበላ የቅዱሳንን አጽም ለምን እንዳልበላ ዋልድባ ይናገር ዜጋ ምንም ሳይቀር እንባቸው መፍሰሱ ለምን እንደነበር ነበር ይፈልገው ሹመት ሽልማት ወይስ ሀብት ንብረት የተሟላ ቤት ወይስ አምራቸው ነው ፈልገው መሞት? እናንተ ገዳማት ምስጢሩን አውሩት። ጎበዝ ሰው አማረኝ በእምነቱ የጸና ምግባር ሃይማኖቱ በእጅጉ የቀና እንጦም ሲወለደው በምግባር በእምነት ተምሮ ያደገ ከተክለ ሃይማኖት የጊዮርጊስ ወገን የት ነው የማገኘው? በመሃል ከተማ ባረዳ ውስጥ ነው ወይስ በዝቋላ በደብረ ሊባኖስ በደብረ ዳሞ ነው? ወገን ሰው ናፈቀኝ አይኔን ሰው አማረው የሃይማኖት ጀግና የት ነው የማገኘው? ልግባ ወይ ዋልድባ ጫካ ካለበት ማኅበረ ሥላሴ ከቅዱሳኑ ቤት አክሱም ግሸን ማርያም ከቃል ኪዳን ቦታ ይገኛሉ ጀግና ጠላት የሚረታ ፈሪሃ እግዚአብሔር በልቡ ያደረ ቤተ ክርስቲያንን ያልተደፋፈረ? የት ነው የማገኘው ለሃይማኖት ሟች ለተዋሕዶ እምነት ጠበቃ ተሟጋች የወገን መመኪያ የካህዲ መቅሰፍ? ማን ነው እሱ ጀግና ተኝቶ እንደው ይነሳ ቀስቅሱት? እስኪ ቀስቅሷቸው ይናገሩ የምንኩስና ግብር ምን ነበር ምስጢሩ? የክርስቲያን ሕይወት ምን ነበር ተግባሩ? መቃብሩን ከፍተው አበው መስክሩ። ወገን ሰው ናፈቀኝ አይኔን ጀግና ማረው በእምነቱ የጸና የት ነው የማገኘው? ብቅ በል ነው እሱ ማነው ጀግና? በጎችን ከተኩላ ነጥቶ የሚጠብቅ መከራ ቢከበው ከቶ የማይሰቀቅ የሃይማኖት ጀግና ቆራጥ ሰው ገበሬ እንዲያ እንደ ጥንቱ ይገኛሉ ዛሬ? የወገን የዘመን ጥቅም ያላወረው የመናፍቅ እጅ ክሹን ያልዳበሰው የዓለም አሽክላ ልቡን አልማረከው የክርስቶስ ወዳጅ እሱ ጀግና ማን ነው?
ምስጢርን ከምስጢሩ አንድ አድርጎ ቀምሮ ወልድ ዋህድ ብሎ ሃይማኖት መስክሮ እንጦንስን መቃርስን በልቡ ያኖረ ከአትናቴዎስ ከቄርሎስ ጥበብ የተማረ ድንግል እመቤቴ ብሎ የሚመሰክር መሆኗን የሚያምን ማኅደረ እግዚአብሔር ቋቅን ትፍ ብሎ የጠላ ክደትን ትንታግ ምላስ ጭንግፍ ገፉን ልሳነ ጤዛ መናፍቅን ወልዳሪዎስ ዲቃላውን በሰይፈ ሥላሴ የሚጠራ ጀግና ማን ነው ብቅ ይበላል ነበሮ ያን ጊዜ ለሹመት መጓጓት እስኪ ጎርጎርዮስ ይምጣና ጠይቁት ፍቅርንም ይጠይቅ አባ ሕርያቆስ ምስጢርን ጠባቂ ወይም አባ መቃርስ የክርስቶስ ባሪያ የአጋንንት መቅሰፍ ወንጌል አስተማሪ የሃይማኖት አባት ይህንን ጉድ እንዲያይ ይምጣ ተክለ ሃይማኖት የጸሎት ገበሬ ገብረ መንፈስ ቅዱስ ይነሳ ቀስቅሱት ይነሳ ጊዮርጊስ ይመስክር ምስጢር የሃይማኖት ፍቅር ምን እንደነበር ከእናቶችም አሉ ለፍጥረት ያዘኑ ዲያብሎስ እንዲማር ጌታን የለመኑ ስንቱን ዘርዘረው የአባቶችን ሙያ የእናቶችን ሙያ ምር ብለው ወጥተው ከሥጋ ገበያ ጾም ጸሎት ነበር የሃይማኖት ጋሻ ከስከስ ምንድነው እንዳበደ ውሻ እንደ መስኖ ውሃ ከረግት መነዳት ዓላማው ምንድነው የዘመኑ ወጣት እኔ ሰው አማረኝ የሃይማኖት ጀግና ወልድ ዋህድ ብሎ በእምነቱ የጸና አይነን ሰው አማረው ጀግና ሰው ገበሬ ሃይማኖት መስካሪ እንደ ጥንቱ ዛሬ